ኑር አብዲ ጅማ በአፋር ክልል ውስጥ አዲስ ቅርንጫፍ ከፍቷል። እንግዲህ ባህላዊ ሕክምና የክንታሮት የውጭም የውስጥም ያለምንም ቀዶ ጥገና እዚህ አፋር ክልል ላይ ተጀምሯል። ኑር አብዲ ጅማ የባህላዊ የክንታሮት ሕክምና ማዕከል ለረጅም ጊዜ ውጭ ሀገር ልምድ ባላቸው ዶክተሮች ስንሰጥ የነበርን መሆኑ ቢታወቅም አሁን ግን ወደ ሎጊያ መተን ይህንን አገልግሎት መስጠት ጀምረናል። በተለይ ደግሞ ክንታሮት የውጭም የውስጥም ያለምንም ቀዶ ጥገና ሲሰሩ ቆይተዋል። ዛሬ እንግዲህ ደግሞ ሎጊያ ላይ አፋር ክልል ላይ ቅርንጫፍ ከፍተው ከጌታስ ጀርባ ይገኛሉ። ስልክ ቁጥራቸውን ከስራ አስቀምጥላችኋለሁ። ማንኛውም የክንታሮት ህክምና መድኃኒት የምትፈልጉ ከሆነ እዚህ ኑር አብዲ ጅማ ጋር መምጣት ትችላላችሁ ማለት ነው። አድራሻ ጌታስ ጀርባ፣ ስልክ ቁጥር ከስር አስቀምጥላችኋለሁ። የሚሰጡትንም አገልግሎቶች ከስር በይበልጥ ደግሞ አስቀምጥላችኋለሁ። እየመጣችሁ ህክምናውን ማግኘት የምትፈልጉ ሰዎች መጠቀም ትችላላችሁ እላለሁ።